ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ የሀረጊቱ ቤተሰቦች እንዴት ናችሁ? ሰላም ሁላችሁም ሰላማችሁ በዘት ትረፍ ይበልልኝ። ዛሬ ይችን የመሰለች ተክተክ የምትል የማሾ ወጥ አሰራር ነው ይዤላችሁ የመጣሁት። ወላ ማሾ በኢትዮጵያ ማሾ መስሎኛል ስሙ። ማሺ የአረቦቹ እንትን ነው። የአረቦቹ ኩሳ ምናምን አድርገን የምንሰራው መስሎኛል ያን በአረብኛ። ይሄ ደግሞ ማሺ ይባላል። በኢትዮጵያ ብዙም እኔ እንጃ አልጠቀምም። ኢትዮጵያ እያለ አላውቅም። ሳውዲን የማውቀው ማለት ነው የማሺ ወጥ። ግን በጣም እጅግ በጣም ጣፋጭ የሆነች ተወዳጅ ምግብ ናት። እስከዛሬ ባለመጠቀሜ ያኔ ሌሎቻችሁ ልትጠቀሙ ትችላላችሁ። እኔ ግን ገና ዛሬ ነው የቀመስኩትኝና በጣም አሪፍ ነው። ከዚህ ቀደም ስጋ አልባ ነው የሰራሁትኝ። ይሄ በስጋ ነው የምሰራው። ማሾ በስጋ አሰራር ነው። ትወዱታላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ማሾውን መጀመሪያ ለቀሞትኝ ነጫጭ ያለውን አንዳንድ ነገር ጥቋቁርም ድንጋይ ምናምን ካለው ያው ለቀምቀም አድርጌ ከዛ አጥቤ እንደዚህ አድርጌ ቀቅየዋለሁ። በጣም ነው የሚያምረው እና በጣም ተወዳጅ እጅግ ተወዳጅ የሆነች የማሾ ወጥ አሰራር ነው። እና እኔ ማሾን እንትን የቀመስኩት አረብ ሀገር ነው፣ እዚህ ሀገር ማለት ነው እንጂ ኢትዮጵያ በልቼ አላውቅም። ለመናገር እኔ እንጃ። በልታችሁ የምታውቁ ካላችሁ እስቲ ማሾ ኢትዮጵያ የምትጠቀሙ ካላችሁ እስኪ ኮመንት አድርጉልኝ እና ጣፍጥናውን ንገሩኝ እንዴት እንደሚጣፍጥ ማለት ነው። በጣም ቆንጆ ነው የሚጣፍጠው። በጣም አሪፍ ነው። ተወዳጅ የሆነ ወጥ ነው ማሾ። በነገሩ ሀገራችን ላይ እንትን በመስኖ ምናምን እንትን እየተዘራ ውድ ነው ብለዋል አሁን ማለት ነው። እና በጣም ቆንጆዬ ነው። ማሾ በስጋ ነው የምሰራው። ተከታተሉኝ። ስጋዬን ይኸው እዚህ ጋር እንትን ብያለሁ። ሽንኩርቱን ይቅርታ በመጀመሪያ ረስቼው ነበርና አቁላልቼ ትዝ አለኝ። ለዛ ነው እንትን መቀረጹን አስቀምጬው እና ለዛ ነው ያው ያደረኩትኝ። ሰልሳና ክርኩም ሽንኩርት በስ ይሄ ነው። እና እንደዚህ መጠቀም ትችላላችሁ። በጣም ቀላል ነው። ያው ኖርማል ነው። ኖርማል አተር ወጥ ክክ ወጥ እንደምንሰራው እንደዛ ነው። እና ቻናሌን ደግሞ ሰብስክራይቡ እዛው እንዳለ ነው፣ አልተንቀሳቀሰም። እስቲ አንቀሳቅሱልኝ። ሰብስክራይብ እያደረጋችሁ ይኸውልኝ፣ አበረታቱኝ። ምን ችግር አለው? እና ያው ታውቃላችሁ የአረብ ሀገር ሽንኩርት ብዙም አይወዱም። እኛ ኢትዮጵያኖች ግን በጣም ነው ሽንኩርት የምንወደው። ሽንኩርት ግን እዚህ ሀገር በአንድ ሽንኩርት ነው የሚሰራው። በአንድ ሽንኩርት ወጥ እና ነጭ ሽንኩርት ነው የጨመርኩትኝ። እና አረብ ሀገር በአንድ ሽንኩርት ነው የሚሰራው። ኢትዮጵያ ግን 2 ኪሎ 3 ኪሎ ነው የምንጨምረው። በተለይ ዶሮ ልንሰራ ስንል፣ ስጋ ልንሰራ ስንል ይኸውላችኋ ስጋው እንደዚህ ጨምሬያለሁ። እና ኢትዮጵያ በጣም ነው ሽንኩርት የምንጠቀመው። አረብ ሀገር ግን ብዙም እኛ ነን እንደውም በሽንኩርት መብላት ያስለመድናቸው ማለት ይቀላል። ለምን እነሱ አይጠቀሙም? ግማሽ ሽንኩርት እኮ እነሱ ትልቁ ሽንኩርት ካለ ያንን ለ4 ቀን ይጠቀሙታል። እውነት እኛ ግን እኔ አይጠቅመኝም ነው ለመናገር ስሰራ። ያው ሽንኩርት ዛሬ ስለሌለኝ አሳነስኩ እንጂ ራሱ ሩዝ ገብሳ ስሰራ ራሱ በጣም ነው የምጨምረው ማለት ነው። 3 ፍሬ ምናምን ነው የማደርገው፣ 2 ፍሬ አንድ እኔ አይበቃኝም ከብሳ ለመስራት ራሱ እና አይደለም ወጥ። እና ይሄን ያው እንትን ስለሌለኝ ሽንኩርት ስለሌለኝ ያሳነስኩት ለዛ ነው። እናንተ የፈለጋችሁትን መጠን መጠቀም ትችላላችሁ። እና ይሄን ይመስላል ስጋው። አሪፍ ስጋ ነው። ቆንጆዬ ስጋ ነው። በተለይ ለጥብስ ቆንጆዬ ነው። ግን ያው ዛሬ ሽሩባም እነሱ እንደ ሽሩባ ነው የሚጠቀሙት። ያው እኛ ደግሞ ወጥ ነው የምንለው፣ እነሱ ሽሩባ ማለት ነው። እና እንደዚህ አድርጌ ስጋዬን እንትን ብዬ ውሃ ጨምሬበትኝ ከድነዋለሁ። ስጋው ከበሰለልኝ በኋላ እንትን እላለሁ፣ ማሾአችንን እንጨምራለን። ትወዱታላችሁ። ላይክ ሼር እያደረጋችሁ ፕሊስ
ይኸውላችኋ ስጋው ይህን ይመስላል በስሎልኛል። ከዛ ነጭ ሽንኩርቱን ወደ አቁላለሁት። ነጭ ሽንኩርት ነው ይሄ ነጭ ሽንኩርት በቅቤ ጣዕምና እንዲሰጠው ድጋሚ በስጋውን በእንደዚህ እንትን ስለው በጣም ቆንጆ ጣዕም ይኖረዋልና ለዛ ነው። እና እንደምትወዱት እርግጠኛ ነኝ። አያችሁ ስጋው በደንብ በስሏል። ነጭ ሽንኩርት ሽታ ምናምን ዋው በጣም ነው የሚጣፍጠው። በጣም ነው የሚያምረው መልኩ ምናምን እና ይሄን ይመስላል እያያችሁት ነው። እዚህ ጋር ማሾውን ቀቅዬ እንትን ብያለሁ ሲበስል ማለት ነው። እርግጥ አብረን ማብሰል እንችላለን፣ ግን በጣም እንትን ናት ጠንካራ ናትና ለዛ ደግሞ ሰዓትም ለመቆጠብ ምናምን የብቻው ነው ያበሰልኩት ማሾውን ማለት ነው። እናንተ አንድ ላይ ማብሰል ትችላላችሁ ቁሌቱ ጋር ምናምን ስጋ ጋር፣ ግን በጣም እንትን ይላል ጥሩ አይደለም። መቀቀሉ ቆንጆ ነው። ለዛ ብዬ መቀቀሉን እንትን ብዬ መቀቀልሁት እና አሪፍ የሚሆነው መቀቀሉ ነው። ቀቅላችሁ ተጠቀሙ። ለሰዓትም ለሁሉም አንድ ላይ እንትን ይላል። ስጋው በጎን ሲበስል ይሄ ደግሞ በጎን ይበስላል። ማናተሩ ምንድን ነው ስሙ? ማሽው አያችሁ በደንብ እንደዚህ አዋድና በጣም ነው የሚያምረው መልኩ ከለሩ በቃ